ተናግሬ በወጣልኝ ብዬ እመኛለሁ። ግን ለመናገር በሞከርኩ ቁጥር ነገሮችን በጣም መራራና ጥልቅ ሆነው አገኛቸዋለሁ። ምን ነው ጠንከርና ጮክ ብዬ መናገር በቻልኩልና ልናገር ስል ቃላቶቼ በውስጤ ቀርተው ይተናነቁኛል። አዎ ተመልሰው ውስጤ ይቀሩና ይተናነቁኛል። እዚህ ነህ እንዴ ጳውሊ? ስፈልግህ ነበርኩ። ምን ተፈጠረ? አይዞህ አትጨነቅ ጌታዬ። አቶ ሐና ሱቅ መጥቶ ነበር የጠበቀህ ነበር። ስትቆይ ጊዜ የባለፈውን ሂሳብ ከፍሎ አዲስ ዕቃ ይዞ ሄደ። የዚህን ሂሳብ በሚቀጥለው ከፍለሃለሁ ብሏል። ደረሰኝ ሰጣ? አዎ ይኸውልህ። ይሄንንም ትቶልህ ሄዷል። ምንድነው ጳውሊ? ያስጨነቀህ ነገር አለ? ምንም አይደል ይሳቅ። እኔ ነኝ እኮ ያሳደግኩ። በደንብ እኮ ነው የማውቅህ። ምን ሆነሃል ንገረኝ። ከፍቶሃል ወይም የሆነ ያሳስበህ ነገር አለ? ንገረኝ እስቲ፣ ምንም ሳትደብቅ ንገረኝ። ላጽናና እችል ይሆናል። በእኔና በጴጥሮስ መካከል ስላለው የገንዘብ ክፍፍል ቢሆንስ? የምትለው አልገባኝም። ጴጥሮስ ያታለለኝ ይመስለኛል። እኔ ለብዙ ጊዜ ይሄን ነገር ልነግርህ አስብ ነበር። ነገር ግን አያገባህም ብትለኝስ ብዬ ፈርቼ ነው ዝም ያልኩህ። ከዚያን ጊዜ ጀምሮ ከፍቶኛል። ጴጥሮስ የኔንም ድርሻ የወሰደብኝ ይመስለኛል። ለምን አባ ሚካኤልን አታናግራቸውም? ጴጥሮስን ጠርተው ቢጠይቁት። ሞክሬያለሁ። ነገር ግን ጴጥሮስ ለኔ የሚገባኝን ትክክለኛ ድርሻዬን እንደሰጠኝና ማንንም ሰው ስለዚህ ነገር ሊያነሳበት እንደማይፈልግም ነግሯቸዋል። አንተም አንድ ውሳኔ ላይ ሳትደርስ አልቀረህም። ልክ ነህ። ወደ ፍርድ ቤት ልሄድ ወስኛለሁ። ምን ታስባለህ? ስለምን? ዳኛው ዘንድ ሄደን ሁሉንም ነገር እናስረዳቸዋለን። እኔም ፍርድን እቀበላለሁ። ምንም እንኳን ነገሩ ይህን ያህል እንዲጋነን ባልፈልግም ግን እስማማለሁ። መፍትሄው ይሄ ሊሆን ይችላል። እግዚአብሔር ፍቃዱን በዳኛው አንደበት ያድርግ። ወደ ፍርድ ቤት በጧት እንሄዳለን። ከዚያ በኋላ ይህን ጉዳይ ቋጭተን ትኩረታችንን ስራችን ላይ እናደርጋለን። ጌታዬ እንደ ፍቃድ ይሁን። አድምጠኝ ጳውሊ። ዳኛው የፈቀደውን ቢል ድርሻህም የፈለገውን ያህል ቢጨምር አንድ ቀን ገንዘብ ሁሉ እንደሚያልቅና እንደምትቸገር ወቅ። ገንዘብህን በደንብ ያዘው ጳውሊ። ስለ ምክርህ አመሰግናለሁ ጴጥሮስ። እርግጠኛ ነኝ ያ ገንዘብ የተቸገሩትን ለመርዳት ሲውል የእግዚአብሔር ጸጋ አግኝቶ የበለጠ ይበረክታል። እኔ እንድታውቅ የምፈልገው ድርሻህን ካጠፋው ማንንም ሰው ከዛ በኋላ የሚረዳ የለም። ልክ ነህ፣ አውቃለሁ። እግዚአብሔር ጽናቱን ይስጠው። ሟች ወንድም ሆነው አይደለም ጓደኛዬ ነበር። ነገር ግን ለኔ ከወንድም በላይ ነበር። አሁን እኮ በተሻለ ቦታ በገነት ነው ያለው። አይዞህ፣ ከክርስቶስ ጋር መሆን በእጅጉ የተሻለ ነው እኮ አይደለም እንዴ? ምነው ነገሩ እንዲቀላል በሆነ። ምን ማለት ሆኖ? ሀብታም ነበር። ሀብቱንም የበለጠ ለማብዛት ይፈልግ ነበር። ከገንዘብ ውጪ ስለሌላ ነገር እንኳን አውርተን አናውቅም። ሁሉን ትሎ ሄደ። ስለ ዘላለም ህይወቱ እንኳን አስቦ አያውቅም። ራሱ ለሁሉ ነገር ዝግጁ አድርጎ ሲኖር ለዚህ ቀን ብቻ ግን እንደ ሰነፎች ሰራተኛ ነበረ። ዘይት ሊያመጣ ሄዶ ሳለ ሙሽራው ቀድሞ ስለመጣ የተዘጋጀ ነገር የለም ነበር። ያሳዝናል። የገንዘብ ፍቅር የኃጢአት ሁሉ መሰረት መሆኑን ዘነጋው። ሰው ሁለት ጌቶችን ሊያገለግል እንደማይችል አላወቀም። ወይ እግዚአብሔርን
ወይ ገንዘብን? ይህን ያህል ያዝኑለታል፣ ሊወዱታል ማለት ነው? አይ እኔ በራሴ በጣም አዝናለሁ። ከእግዚአብሔር ርቄ ላሳለፍኩት እያንዳንዷ ቀን አዝናለሁ። ጎበዞች ሰራተኞች ያደረጉትን ዘይቱን ይዤ መጠባበቅ ይኖርብኛል። ሙሽራው ሲመጣ ሁሉ ነገር ዝግጁ እንዲሆንና እግዚአብሔርን በበጎ ስራዎች ተዘጋጅቼ ልጠብቀው ሻለሁ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት፣ ዓለሙም ምኞቱም ያልፋሉ። ተመስገን አምላኬ፣ በዚህ ሰው የተመሰለ መንገድን አሳይተኛል። ጎበዝ ሰራተኞች እንዳደረጉት ዘይቱን ይዤ መጠባበቅ ይኖርብኛል። ይሄ ሰውዬ ምን እያለ ነው? የምን ዘይት ነው ይዤ እሄዳለሁ የሚለው? እንሂድ፣ የዚህ የውርስን ጉዳይ ጨርሰን እንምጣ። ስለ ዘላለማዊ ውርስ እንጨነቅ። ምን እያልክ ነው? ምንም። ጴጥሮስ ወደ ቤታችን እንሂድ። ቃልን አጠፍክ ማለት ነው? አይደለም፣ ነገር ግን ወደ ፍርድ ቤት አልሄድም። ወደ ቤታችን እንሂድ። ምን? የተስማማንበት ነገር ማድረግ አትፈልግም? ወደ ፍርድ ቤት መሄድም አትፈልግ? ምን ማለት ነው ይሄ? እንሂድ ጴጥሮስ፣ እንሂድ ወንድሜ። ይሁን እስቲ። ሁሉን ትሎ ሄደ። ስለ ዘላለም ሕይወቱ እንኳን አስቦ አያውቅም። የገንዘብ ፍቅር የኃጢአት ሁሉ መሰረት መሆኑን ዘነጋው። በአንድ መንፈስ እንድትቆሙ ስለ ኑሯችሁ ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። ጎበዝ ሰራተኞች እንዳደረጉት ዘይቱን ይዤ መጠባበቅ ይኖርብኛል። ጳውሊ ምን ሆነሃል? ያን ሰውዬ ካገኘ በኋላ ፍጹም ተለውጣል። ጳውሊ ሂጂ አምልጪ፣ ነፍሴ ሆይ ሂጂ አምልጪ፣ ከዓለማዊ ሕይወትሽ ተለይተሽ ጥፊ፣ ከአምላክሽ ጋር አብረሽ እንድትኖሪ ወደ ትክክለኛው መንገድ እንድትቀርቢ። በፍጥነት እርሱን ፍለጋ እገባለሁ። ዓለምን ትቼ እርሱን ፍለጋ እገባለሁ። ለፋኖሶቹ ማብሪያ ዘይት ከወዴት አገኛለሁ? እንቅልፍ አጥቼ አምላኬ እንደመራኝ እጠብቃለሁ። ሀብቴ እንደ ተራራ ቢከመር ልቤንና ዓይኔን አያስደስተው። ስለ ገንዘብ ፍጹም አላስብም። ለሬሳዬ መገነዣም ገንዘብ አያስፈልገኝም። ሂጂ አምልጪ፣ ነፍሴ ሆይ ሂጂ አምልጪ፣ ከዓለማዊ ሕይወትሽ ተለይተሽ ጥፊ፣ ከአምላክሽ ጋር አብረሽ እንድትኖሪ ወደ ትክክለኛው መንገድ እንድትቀርቢ።
የት ሄደ ይባላል? አሁን ከኔ ጋር እኮ አብሮ ነበር። አትጨነቅ፣ እርግጠኛ ነኝ አሁን ወደ ቤት ይመጣል። ትንሽ ተበሳጭቶ ይሆናል። ራሱ እኮ ነው ወደ ቤት እንሂድ ያለኝ። ቢንያምን አዋርቼ ዞር ስል አጠገቤ የለም። ቤተክርስቲያን ሄደ ፈለከው? ሄጄ ነበር፣ ማንንም ሰው የለም። አትጨነቅ፣ ጳውሊ እኮ አመዛዛኝ ሰው ነው። አሁን እንደሚመጣ እርግጠኛ ነኝ። እኔም ይመጣል ብዬ ተስፋ አደርጋለሁ። ታናሽ ወንድሜ እኮ ነው። ችግር ቢገጥመው ከጸጸት አልድንም። ኧረ እባክህ አትጨነቅ። ለአንዴና ለመጨረሻ ጊዜ ፈልጌው ልምጣ። ከመጣ መልእክት ላኪብኝ። የት ነው የምትፈልገው? ጴጥሮስ ጴጥሮስ! ድንግል ማርያም ሆይ ወዴት ሄደ ይሆን? እግዚአብሔርን ሁል ጊዜ አመሰግነዋለሁ፣ ምስጋናውም ዘወትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር አክብሩት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ነፍሴ ሆይ ወደ ረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ነፍሴን ከሞት ዓይኔንም ከንባ እግሬንም ከመሰናክል አድኗልና። በሕያዋን አገር በእግዚአብሔር ፊት እሄዳለሁ። ይሁን ዲያጎቴ፣ እውነቱን ለመናገር ያልፈለኩበት ቦታ የለም፣ ግን የትም ቦታ አላገኘሁትም። ከጠፋ እኮ 3 ቀን ነው። እርግጠኛ ነኝ እግዚአብሔር ይጠብቀዋል። ልክ ነሽ ማርያም። ጴጥሮስ እስቲ ንገረኝ፣ ከጳውሊ ጋር ተጣልታችሁ ነበር እንዴ? አይ አልተጣላንም። ራሱ ነበር እኮ ወደ ቤት እንሂድ ያለኝ። የሚገባውን ድርሻ ሁሉ ብሰጠው ኖሮ ይሄ ሁሉ አይፈጠርም ነበር። ጳውሊ ስለ ገንዘብ ምንም አይጨነቅም ነበር። ያንተ በደል ነው ውስጡን የጎዳው። ምን ነው እኔን ሰምተኸኝ በነበር ጴጥሮስ፣ ለወንድምህ ጥሩ ቀረቤታ ብታሳየው ኖሮ ልታስደስተው ትችል ነበር። ተመልሶ በመጣና የፈለገውን ያህል ገንዘብ በሰጠሁት አባባኩ እንድንከባከቡ አስጠንቅቆኝ ነበር። ጳውሊ ምንም አይሆንም፣ ጤናውም አይጎዳም። እግዚአብሔር እንዲጠብቀው ሁላችንም በአንድ ላይ እንጸልይለት። ዳዊት እንደተናገረው በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ። ጳውሊ ሆይ አትፍራ፣ እግዚአብሔር መንገድን እንድመራ ወደ አንተ ዘንድ ልኮኛል። የተቀደሰውን መንገድ በመምረጥህ የተባረክህ ነህ። ተመስገን አምላኬ፣ ደካማ ጎኔን ስላገዝከኝ ተመስገን። መልእክተኛህን እንዲመራኝ ስለላክልኝ አመሰግንሃለሁ። ስለ ስሜ ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትንም ይወርሳል።
ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ከክፉ ሰይጣን ሰውረኝ፣ ምሕረትን በእኔ ላይ አውርድ። ተጋድሎዬን እንድቀጥልና ወደ አንተ እስክመጣ ድረስ መንገድን እንድከተል እርዳኝ። የዘላለም ንጉሥ ሆይ ኃይል፣ ክብርም ምስጋናም ያንተ ነውና ለዘላለሙ አሜን። እንግዲህ ልትወደው ባትወደው ከኛ ጋር ብላ ስላቆም ትንሽ የሚመላው ነገር አምጪልሃለሁ። ይሄው ምግብ ለኔ በደንብ ብላ። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም። በአንተ ስም እጆቼን አነሳለሁ። ነፍሴ ቅቤና ስብ እንደሚመገቡ ትጠግባለች። ከንፈሮቼም ስምህን በደስታ ያመሰግናሉ። አምላኬ ሆይ የሰይጣንን ጦርነቶች በጆሮቼ እንድሰማ ስላደረክኝ አመሰግናለሁ። በአንተ ብርቱ ክንድ ስር የነሱ ጉልበት ምን ያህል ደካማ እንደሆነ አውቃለሁ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መተመኛ ነው፣ የሚያስደነግጠኝ ማን ነው? ከክፉዎች አስጨናቂዎች ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰነካከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንድ ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ። ተመስገን ፈጣሪ፣ ይህንን ፈተና እንዳልፍ ስለረዳኸኝ አመሰግናለሁ። በፈተናዬም ወቅት አጠገቤ ስለነበርክ አመሰግናለሁ። መከራን ሁሉ ያለፍኩት ባንተ ኃይል እንጂ በእኔ ድክመት አይደለም። አጠገቤ መኖርህ በራሱ ለእኔ ኩራት ነው።
አምላክ ሆይ ወንዞችን ባርክ፣ እጽዋቶችን ባርክ። ለተራቡት ሕዝቦችህ ባሎቻቸው ለሞቱባቸው አሳዳጊ ላጡ ሕፃናት ለድሆችና ለተገለሉት ያንተን ስም ለሚጠሩት ሁሉ በየቦታው ታመው የተኙትን ፈውሳቸው። በመንገድ በባህር የሚጓዙ መንገደኞችን ጠብቃቸው። ወደየቤታቸውም በሰላም ይመለሱ ዘንድ ጠብቃቸው። አቤቱ ደካማ ባሪያህን አስብ፣ ብርታቱን ስጠው፣ ባርከውም። አንድም ሰው ሳላይና እኔንም ሌላ ሰው ሳያየኝ ከ90 ዓመታት በላይ አሳለፍኩ። ከእግዚአብሔር ጋር መኖሬ ለኔ በቂ ነበር። ምን ነው አባ እንጦንስ? ስለ ጽናቱ እንዲሁም ራሱን በማሸነፉ እግዚአብሔር ይባርኮት አባ ጳውሊ። አይ ጽናት ትግል እንኳን አልነበረም። ለእኔ በገነት ውስጥ ከእግዚአብሔር ጋር እንዳለው ነበር የሚሰማኝ። ልክ አዳም ከጥፋቱ በፊት እንደነበረው ስሜት ነበር የሚሰማኝ። አባ ጳውሊ ስለ ምናኔ ሕይወቶ የበለጠ ማወቅ ፈልጋለሁ። እኔ ነኝ እንጂ ስለ እርሶ ማወቅ የምፈልገው አባ እንጦንስ። እኔ ብዙ አወራሁ፣ እርሶን ልስማው አባቴ። እኔ ተወለድኩት በላይኛው የግብጽ ክልል በ251 ነበር። አባቴ ሄንስ የተባለ እጅግ ባለጸጋ ነጋዴ ነበር። እናቴ ደግሞ ጋዮስ የተባለች እጅግ ጥሩ ሴት ነበረች። እኔም እግዚአብሔርን መፍራት እንደርሶ ከወላጆቼ ተማርኩ። እግዚአብሔርንና ቤተ ክርስቲያንን እጅግ ወድ ነበር። መጽሐፍ ቅዱስንም አነብ ነበር። 18 ዓመት ሲሞላኝ ስለ ምንኩስና የመጀመሪያውን ትምህርት ተማርኩኝ። ማን አስተማሮ? አባቴ ነበር። ያረፈውም በዛው ጊዜ ነበር። የአባቴን በድን እየተመለከትኩኝ እንዲህ ብዬ ጠየቅኩ፣ ጉልበቱ ወዴት ሄደ? እናም እንዲህ ብዬ አስብ ጀመር፣ አባባ ይህንን ሕይወት ሳይፈልግ ቶሎ መሄዱ እንግዳ ነገር አይደለም። ታዲያ እኔም ተዘጋጅቼ ካልጠበቅኩ በቀር እንደርሱ መሆኔ አይቀርም። አንድ ሰው ይህችን ዓለም ሲሰናበት መጀመሪያ እርግፍ አድርጎ ሊተዋት ይገባል። ልክ እንደ ደቀ መዛሙርቱ ሁሉን ትቶ ኢየሱስን እንደተከተሉት እኔም መድኃኒቴና አምላኬን መከተል አለብኝ። ለተጨማሪ 6 ወራት ስለ ዘላለማዊ ሕይወቴና ስለ ምድራዊ ሕይወቴ በደንብ ካሰብኩ በኋላ ወደ ቤተ ክርስቲያን ሲሄድ ከመጽሐፍ ቅዱስ ላይ ይህንን ሰማሁ። ፍጹም ልትሆን ብትወድ ሂድና ያለህን ለድሆች ስጥ፣ መዝገብም በሰማያት ታገኛለህ። ከዛም በኋላ መተህም ተከተለኝ። እግዚአብሔር ለኔ የላከው መልእክት እንደሆነ ተሰማኝ። እናም የእግዚአብሔርን ትእዛዝ ለመፈጸም ወሰንኩ። የነበረኝን በሙሉ ሸጬ ለድሆች ሰጠሁ። የቀረችኝን አንድ እህቴን ወደ ገዳም አስገባኋትና እግዚአብሔርን ለማገልገል ጉዞዬን ጀመርኩ። ብዙ መነኮሳትም እነዚህ ሕግጋትን እንዲማሩ ስለፈለጉ ብዙ ትምህርቶችን ተማርኩ። ከትምህርቶቹ 2ቱ ግን ሕይወቴን በእጅጉ ቀየሩት። አንደኛው አንዳንድ ጊዜ እግዚአብሔር ሆይ አንዳንድ ሰዎች ለብዙ ዓመታት ሲኖሩ ሕፃናት ለምን ይሞታሉ? ወይም አንዳንድ ጥሩ ሰዎች በጣም ድሆች ናቸው፣ ነገር ግን አንዳንድ ኃጢአተኞች ሰዎች ደግሞ
ሀብታሞች ለምን ይሆናሉ? እንጦንስ የሚመለከትን ብቻ አድርግ፣ ሌላውን ነገር በሙሉ በእግዚአብሔር ፈቃድ የሚሆን ነው። ይህንን ከገነት የመጣ ድምጽ በመስማቴ እጅግ ተደሰትኩ። እናም ስለ ራሴ ዘላለማዊ ሕይወት ብቻ ማሰብ ተማርኩ። ዋናው ሐሳቤ ራሴን በሃይማኖት ማነጽ ብቻ ሆነ። በውስጤ ለነበረው መንፈስ ቅዱስ ራሴን ሰጠው። ምን ጊዜም ይህንን ቃል አስታውስ ነበር። የነገርኳችሁ ቃላት ሕይወትም መንፈስም ናቸው። በጣም ጥሩ ትምህርት ነው አባ እንጦንስ። በትንሽ ዕድሜው ይህንን በማወቁ እድለኛ ነው። በተጋድሎ ጊዜ መመሪያ እንዲሆኖ ረድቶታል። እስቲ እንገሩኝ፣ ሁለተኛው ትምህርቶስ ምን ነበር? አንድ ቀን እየጸለይኩና የእግዚአብሔርን ታላቅነት እያደነቅኩ ሳለ ስሚ አንቺ ሴት! ምንድነው? ስሚ እንጂ ሀፍረትም የለሽ እንዴ? እኔ እኮ መነኩሴ ነኝ። እንደዛ አትበል። እኔ አላምንም። ለምን? እንዴት ይሆናል? መነኩሴዎች ሰው በሚኖርበት ቦታ አይኖሩማ። ሰው በሚኖርበት? ይሄ የመነኩሴዎች ቦታ አይደለም። መነኩሴ ከሆንክ ወደ ምድረ በዳ ሂድ። ይሄ እሷ ቃል አይደለም። መልአከ እግዚአብሔር እየገሰጸኝና መንገድ ሲመራኝ ነው። አመሰግንሻለሁ። ስለረበሽኩሽ ይቅርታ። ምንድነው ይሄ ሰው? ዝም ብሎ ከኔ ጋር መጨቃጨቅ ፈልጎ ነው እንዴ? ይህ አይነቱ ነገር ጤነኛውን እብዱን ጤነኛ ያደርጋል። ስለ እርዳታው እግዚአብሔርን አመሰገንኩ። የእርሱን ፈቃድ ለመፈጸም ወደ ምድረ በዳ ወጣሁ። ነገር ግን ሰይጣን በሚቻለው ሁሉ ተፈታተነኝ። አንዴ በክፉ ምኞቶች፣ አንዴ እኔን በመገሰጽና በማሞገስ ብሎም እስከ መማታት ድረስ ደረሰ። ነገር ግን ጌታ ሁልጊዜም ብርታትን ይሰጠኝ ነበር። አንድ ቀን ሰይጣን አዲስ መሳሪያ ይዞ ተዋጋኝ። በተፈጥሮ ሰይጣን የእግዚአብሔርን ልጆች የሚፈትንበትን መንገድ አያጣም። ቀጥሎስ ምን ተፈጠረ? ሰይጣን የመሰላቸትን ግራ መጋባትና የንቀት ስሜቶችን ተመስሎ ፈተነኝ። እኔም ወደ እግዚአብሔር ጮኽኩ። አምላኬ ሆይ እኔ የምፈልገው የነፍሴን መዳንና ዘላለማዊ ሕይወትን ማግኘት ነው። ነገር ግን ክፉ ሐሳቦች በአእምሮዬ የተመላለሱ አስቸገሩኝ። ከዳዊት ጋር እንዲህ እያለቅሳለሁ፣ አምላኬ ሆይ አስተምረኝ፣ በቀና መንፈስ ወደ ጥሩ መንገድ ምራኝ። ጌታዬና አምላኬ ሆይ ጸሎቴን ስማ።
እንጦንስ ይህንን አድርግና የአእምሮ ሰላምን ታገኛለህ። ስለምታጽናናኝ አመሰግንሃለሁ። አምላኬ ሆይ ስምህ ይመስገን፣ መልካም መንገድ ስላሳየኝ። ከዚያም መዝሙረ ዳዊት ላይ ያሉት ቃላት ትዝ አሉኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽሁ፣ እርሱም ከመቅደሱ ቃሌን ሰማኝ። እኔም የእግዚአብሔር መልአክ እንዳሳየኝ ያደረግኩ፣ ስራዬን እየሰራው እጸልያለሁ። ከሐዘኔ ተጽናናሁ፣ የጠበቀኝን አምላኬንም አመሰገንኩ። ልክ ነው አባቴ። መጽሐፍ ቅዱስ እኮ እንዲህ ይላል፣ በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸው አዳናቸው፣ ወደሚኖሩበት ከተማ ይሄዱ ዘንድ የቀና መንገድ መራቸው። እስከ መጨረሻው ፈተና ድረስ ሰይጣን ትዕቢት እንዲሰማኝ ሲያደርግ እግዚአብሔር ግን መሃል ገብቶ እዚህ አመጣኝ። በዓይኔም እርጋታና ታዛዥነት ምን እንደሆኑ እንዳያደረገኝ። እግዚአብሔር ይባርኮ አባ እንጦንስ። እኔም እግዚአብሔርን ዘንድ ስለላከው እድለኛ ነኝ። እኔ ምንም እንኳ ደሃና ይሄ ክብር የማይገባኝ ብሆንም ከእርሶ በረከት እንዳገኝ ረድቶኛል። እስቲ እንገሩኝ አባ እንጦንስ፣ ቤተ ክርስቲያናችን እንዴት ነች? እኔ ዓለም በቃኝ ስል አቡነ ዲዮናስዮስ ጳጳስ ነበሩ። ከእሳቸው በኋላ 6 ተሹመዋል። የመጨረሻው አቡነ አትናቴዎስ ነበሩ። እሳቸው እውነተኛውን እምነት በእጅጉ የጠበቁና የአርዮስን ኑፋቄ የተቃወሙ፣ በኒቅያ ጉባኤ የተሳተፉ ሲሆን ዓላማውም የአርዮስን ኑፋቄ ለመቃወም ነበር። አርዮስ እና አርዮስ ምን አለ? እግዚአብሔር ይመስገን አባ ጳውሊ፣ ግብጽ ውስጥ የተለያዩ ገዳማት አሉ። በአባቶች የተቋቋሙ እንደነ አባ ጳቁሚስና የገዳም ስርዓት የመሰረቱት እንደነ አባ መቃሪዮስ። ሌላው ቢቀር የገዳም ስርዓት ጋዛ ደርሷል ይባላል። ወደ ሜሶፖታሚያም እንደዚሁ። ይህ ሁሉ በእርሶ ተጋድሎ ነው አባ እንጦንስ። በእግዚአብሔር ኃይል እርሱ ቤተ ክርስቲያንንና ልጆቹን ስለሚጠብቅ ነው። እግዚአብሔር እርሶንና አገልግሎቶን ይባርክ። እግዚአብሔር የተመሰገነ ይሁን። ይሄ ቁርአን ለብዙ ጊዜያት ወደ እኔ ዘንድ ተመላልሶ ነበር። ሁል ቀን ግማሽ ቁራሽ ዳቦ ይዞልኝ መጣ ነበር። ዛሬ ግን እግዚአብሔር አንድ ሙሉ ዳቦ ይዞ እንዲመጣ አደረገው። እንኩ የሁሉ አባ ባርከው ይቁረሱት። እኔ ልባርክ? በፍጹም አይሆንም። እንግዳዬ እኮ ኖት። እርሶ በእድሜም በምናኔም ይበልጡኛል። እርስ በእርስ መከባበር ይገባናል። አባቴ ይቀበሉኝ።
አባ እንጦንስ አቡነ አትናቴዎስ የሰጡትን የመነኩሴዎች ልብስ እንዲያመጡልኝ እፈልጋለሁ። ስለ ልብሱ አንዳች ነገር አልተነፈስኩም። እንዴት አወቁ? እግዚአብሔር ለሚፈሩት ቃል ኪዳኑን ያስታውቃቸዋል። ሰምተውኛል አባቴ? አዎን አባቴ። የመኖሪያዬ ዘመናት እየተገባደዱ ነው። አሁን ከዚህ ሟች ስጋዬ የምለይበት ጊዜ ነው። እግዚአብሔር እኔ ዘንድ ያመጣው ያለሁበትን እንዲያውቁና በመሞቻዬም ጊዜ እንዲቀብሩኝ ብሎ ነው። ጊዜው ታልደረሰም እኮ አባ ጳውሊ፣ ገና ከርሶ መማርና መባረክ አለብኝ። እግዚአብሔርን ወደ ገነት በሚያደርጉት ጉዞ አብሬዎት መጣ ዘንድ ይንገሩልኝ። ይህንን ኃላፊ ዓለም ትቼው ልሂድ። አይሆንም። እርሶ በምኔት ኖት? የእርሶ ተራ ገና አልደረሰም። እርሶ ተከታዮቹን ለማስተማር እዚህ መቆየት አለቦ። ትክክለኛውን መንገድ እንዲመርጡ ልጆቹን መምራት አለቦ። በሉ ይነሱ አባ እንጦንስ፣ ይሂዱና ልብሱን ያምጡልኝ። ስቀበር በድኔን መገነዣ ይሆናል። ሁሉም ሰው እኔ አቡነ አትናቴዎስ ያዘዙትን ትክክለኛውን እምነት ተከትዬ ማረፌን እንዲያውቁ፣ በዚያውም ይህን ከዛፍ ልጥ የተሰራ ልብሴን ይውሰዱላቸው። እግዚአብሔር ይባርኩ። አይኖቼ እርሶን ያዩበት ሰዓት የተባረከ ይሁን። ከእርሶ ሕይወትና ተጋድሎ ብዙ ትምህርት ወስጃለሁ። ነገር ግን ለተከታዮች ያደርሰው ዘንድ ምክር ይስጡኝ። ከፈተናና ከመከራ ለማምለጥ እንዳይሞክሩ ይንገሯቸው። ከፈተና የሚሸሽ ሁሉ ከእግዚአብሔር ይርቃል። መጽሐፍ ቅዱስ እንዲህ ይላል፣ በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ። አባ እንጦንስ መጡ። እንኳን እግዚአብሔር በደህና መጣዎት። ስለ እርሶ በጣም ተጨንቀን ነበር። የት እንደሄዱ እንኳን አላወቅንም። ያለ እርሶ ምን እንደምናደርግ ጨንቆን ነበር። ያለ እኔ? አዎ አባ፣ እርሶ እኮ ኖት መምህራችን። እኔ መነኩሴ ሆን ዘንድ አይገባኝም። እኔ ምንም ጥቅም የሌለኝ መሆኔን ተረድቻለሁ። ከእኔ ተሻለውን ተመለከትኳ። ዳግማዊ ነቢይ ኤልያስን አየሁት። የምድረ በዳውን ዮሐንስ፣ መልአክ፣ ምድራዊውን መልአክ ጳውሊን አየሁት። ጳውሊን በኢየሱስ ክርስቶስ የሚያምነውን። ስለማን ነው የሚናገሩት? አላውቅም፣ ግን እርግጠኛ ነኝ ስለ አንድ ትልቅ ቅዱስ ሰው ነው የሚያወሩት። በእርሱ ጸሎት እንድንባረክ ያብቃን። እርሱ ታላቅ መሲህ መሆን አለበት። አባ እንጦንስ እንኳ ከእርሳቸው እንደሚበልጥ ነው የሚናገሩት። አባታችን የት ሊሄዱ ነው? ስለዚህ ታላቅ ሰው ይንገሩን። በኋላ ልጆቼ፣ ለሁሉም ነገር ወቅትና ጊዜ አለው። ዝም ለማለትም ለመናገርም። ከፈተናና ከመከራ ለማምለጥ እንዳይሞክሩ ይንገሯቸው። ከፈተና የሚሸሽ ሁሉ
ከእግዚአብሔር ይርቃል። መጽሐፍ ቅዱስ እንዲህ ይላል፣ በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የተባረኩ ይሁኑ አባቴ ጳውሊ። በእግዚአብሔር ዙፋን ፊት ሲቆሙ ያስቡኝ አባቴ ጳውሊ። ሁሉንም መነኮሳት ያስቡ። በምድር ላይ ያሉ የእግዚአብሔርን ልጆች ሁሉ ያስቡ። እግዚአብሔር ሆይ እርዳኝ፣ መሬቱ ድንጋያማ ነውና ስለዚህ መቆፈር አልችልም። እግዚአብሔር ሕያው ነው፣ ለዘላለም የሚኖር ሕያው ነው። ተመስገን ፈጣሪ። የተወደደውን የቅዱስ ጳውሊን በደን ለመክበር ስላበቃኝ አመሰግንሃለሁ አምላኬ ሆይ። ይህ ልብስ ምንጊዜም ውድ ስጦታ ሆኖ ይኖራል። ከእግዚአብሔር ዘንድ በሆነ በአንዱ መሲህ ተባርኳል። በዓመት 3 ጊዜ ለብሰዋለሁ፣ በገና፣ በጥምቀትና በፋሲካ። እናም እኔና የእግዚአብሔር ልጆች ሁሉ ከበረከቱ እንዲደርሰን ይሆናል። ሌላም አንድ ልነግሮት የሚገባኝ ነገር ቅዱስነቱ እርሶ በሰጡኝ ልብስ እንድገንዛቸው ጠይቀውኝ ነበር። ምክንያቱም ለኦርቶዶክስ የሚያደርጉትን ተጋድሎ ለመደገፍ ለማሳወቅ ነው። እግዚአብሔር አምላክ
ቤተ ክርስቲያኑን ለመጠበቅ እንድንችል ጉልበቱና ብርታቱን ይስጠን። ይግቡ። ስላቋረጥኳችሁ ይቅርታ አባቶቼ። እግዚአብሔር ይቅር ይበሉ አባ። እኔም ላናግሮ ፈልጋለሁ። አቤት አባቴ። እባክዎ ጥቂት ቄሶችን በምድረ በዳው ወዳለው አንድ ዋሻ እንዲሄዱ ይንገሯቸው። አባ እንጦንስም ቦታው የት እንደሆነ ይነግሮታል። እዛ የአንድ ቅዱስ ሰው መቃብር ያገኛሉ። ለሃይማኖታዊ ትግላቸው መታሰቢያ ይሆን ዘንድ አጽማቸውን በክብርና በጥንቃቄ አንስተው በአቡነ ኢናኒዮስ መቃብር ጎን እንዲቀብሩት ይንገሯቸው። መጽሐፍ ቅዱስ እንዲህ ይላል፣ ለሁሉም የሚገባውን አስረክበው፣ ክብር ለሚገባው ክብርን ስጡ። እሺ አባቴ። አቤት አባ፣ ምን ያስፈልጎታል? ጥቂት ሰዎች ለታመመው ልጃቸው እንዲጸልዩላቸው በውጭ የተጠባበቁት ነበር። ነገር ግን ልጁ ስለሞተባቸው በጣም ተረብሸዋል። እኔ ታዲያ ምን ማድረግ እችላለሁ? እግዚአብሔር ይመስገን። አስገቧቸው። እርዱኝ፣ እርዱኝ አባታችን፣ እርዱኝ። አንድ ልጅ ሞተብኝ፣ ሞተ። እርዱኝ አባታችን፣ እርዱኝ። እርዱን አባታችን፣ አንድ ልጃችን ነው። እግዚአብሔር ይርዳን። ስሙ ማን ነው? ዮሐንስ ነው ስሙ። እዛ ጋር አድርጉት። ጌታ ሆይ አንተ ለዘላለም የከበርክና የተመሰገንክ ነህ። በዚህ ልብስ ባለቤት ቅዱስነትና ስም ይህንን ልጅ አልዓዛርን ከሞት እንዳስነሳኸው ሁሉ እርሱንም አስነሳው። በቅዱስ ጳውሊ ለበሽተኞች በጸለዩት ጸሎት አንተ ኃይልም ክብርም ምስጋናም ያንተ ነውና እማ ልጄ በሕይወት አለ። ተመስገን አምላኬ። እግዚአብሔር ይባርኩት አባቴ። የእግዚአብሔር ኃይል ነው ከሞት ያስነሳው። ቅዱስ ጳውሊ ለበሽተኞች በጸለዩት ጸሎት ይቅርታ አባ፣ ከዚህ በፊት በዚህ መንገድ የመጣን ይመስለኛል። አባቴ እሱን ይመስላል። እንደሚመስለኝ ለሶስተኛ ጊዜ ሳንመጣ የቀረን አይመስለኝም። ግን አባ እንጦንስ በሰጡን ምልክት እንደተጓዝን እርግጠኛ ነኝ። የት አለ ታዲያ እሳቸው አሉ ያሉን ዋሻ? ለሁለት ቀናት ተጓዝን፣ ምንም አላገኘንም። ቅዱስ ጳውሊ እባክዎ መቃብሩ እንድናገኝ ይርዱን። አሌክሳንድሪያ እንድትባረክ እባክዎን ይርዱን። በግብጽ የነበራችሁ ቆይታ ራሱ መባረክ ነበር፣ ለወደፊትም ይሆናል። እንሂድ እስቲ፣ እግዚአብሔር ይምራን። አባ እንጦንስ የቅዱስ ጳውሊን የሕይወት ታሪክ ጻፍኩት። የጽሑፉን አንድ ግልባጭ እዚህ አሌክሳንድሪያ ቤተክርስቲያን አስቀምጠዋለሁ። እኔም አባታችን ይህንን የተቀደሰ ታሪካቸውን ሳነብላቸው አዳዲስ መነኮሳት የሃይማኖት ፍቅርና ጉጉት ያድርባቸውና በምድር ላይ እየኖሩ የእግዚአብሔርን ተምሳሌት የሕይወት ታሪክ ያውቃሉ። እስቲ ንገሩኝ አባታችን፣ አባ እንጦንስ እንዳሉት ከሆነ ይህ የዛፍ ልጥ ቅዱስ ጳውሊ በመነኑበት ዘመን ሁሉ ይለብሱት ነበር አሉ። በመነኑበት ዘመን ሲሉ ምን ማለት ነው? አባ እንጦንስ የመጀመሪያው መነኩሴና የመነኩሴዎች ሁሉ አባት ከሆኑ አባ ጳውሊ ደግሞ የመጀመሪያው መናኝ ነበሩ ማለት ነው። መናኞች ልክ እንደኛ አይደሉም እንዴ? ልክ እንደኛ ሰዎች ናቸው።
ነገር ግን በሃይማኖታቸው እጅግ ጠንካራ ናቸው። ስቃይን በመቋቋምና ሰይጣንን በመመከት ከኛ ይበልጣሉ። ስጋቸውን ሳይሆን ነፍሳቸውን ብቻ ይመግባሉ። ዓለምን ከነደስቷ ሙሉ ለሙሉ ያወግዛሉ፣ ይተዋሉ። በመንፈሳዊነት ታላቅ ደረጃ ላይ ደረሱ ናቸው። ለምንድን ነው መናኞች የተባሉት? ምክንያቱም በምድረ በዳ ለብዙ ዓመታት ብቻቸውን ስለሚኖሩና መድኃኔዓለምን እሱም ብቻ ስለሚያገለግሉ ነው። ቅዱስ ጳውሊም እንደዚህ ነበር የኖሩት። መነኮሳትም እኮ ዓለም በቃኝ ብለው ክርስቶስን ብቻ ነው የሚያገለግሉት። ታዲያ ለምንድን ነው ጳጳሳት በቅዱስ ጳውሎስ እንዲህ የሚመሰጡት? ልዩነትም አለው። መነኮሳት በህብረት አንድ ላይ ነው የሚኖሩት። አብረው ይጸልያሉ፣ አብረው ይበላሉ። አንደኛው ቢታመም የሚያስታምመው ሰው አለው፣ ቢከፋው የሚያጽናናው ሰው ካጠገቡ አለው። መናኞች ግን ይህን ሁሉ ነገር ይከለከላሉ። ቢሆንም ግን እግዚአብሔር ራሱ መናኞችን ከመነኮሳት አስበልጦ ስለሚያይ ነው አባ እንጦንስ ቅዱስ ጳውሊ እንዲያገኛቸውና አንስቶ እንዲቀብራቸው ያደረገው። ለዛ ብቻ ሳይሆን እኛንም የተቀደሰውን ታሪካቸውን እንድናውቅም ስለፈለገው ነው። ለኛ ሕያው ምሳሌ እንዲሆነን ከክርስቶስ ጋር መኖር ምንኛ ጣፋጭ ሕይወት እንደሆነ ሊያሳየን ነው። እናም የተወደዱ የመጀመሪያው መናኝ ቅዱስ ጳውሊ የክርስቶስ ምስክር እንዲሆኑ ነው። በማንኛውም ጊዜና ቦታ ለራሱ ምስክሮችን ያዘጋጃልና። አባቶች ተነሱ እንጸልይ፣ እግዚአብሔር ወደ ቅዱሱ መቃብር ይመራን ዘንድ። ሰላም ላንተ ይሁን። በእግዚአብሔር የተመረጥክ ሆይ አጽሜን ሊፈልጉ የወጡትን አባቶች እንዲመለሱ ንገራቸው፣ አያገኙትም። ሕይወቴን በሙሉ ከሰዎች ርቄ አሳልፌአለሁ። እግዚአብሔርንም ማንም ሰው አጽሜን እንዳያገኘው ብዬ ለምኜው ነበር። ልክ እንደኔ ሁሉ ሥጋዬም ከሰዎች እንዲርቅ ብዬ ጠይቄዋለሁ። በመንፈስ ግን ሁሌም ከእናንተ ጋር ነኝ።